ተፈጠረ ነው። ስለዚህ አንድ መታወቅ ያለበት ሁለት ጎራ እንዳለ መታወቅ አለበት። ዛሬም በነጠላና በከፋፋይ ትርክት ኢትዮጵያን የመከፋፈል የማድከም እዛ ውስጥ ጥቅማቸውን ማስከበር ስልጣንን ለመቆናጠጥ የሚተጉ አካላቶች ኢትዮጵያን መንግስት መቃወም ብቻ አይደለም የሀገርን ጥቅም ክዶ ከጠላት ጋር እስከሚያብሩ ድረስ የተሰለፉ በድሮ ታሪክ ታስሮ የታሪክ እስረኛ ሆኖ የቀሩ እርቅንና ሰላምን የማይቀበሉ ሁሌ ጥፋትን ሁሌ ግጭትን የሚሰብኩ ነጠላ ትርክትን የሚያጎሉ አካላት እንዳለ መታወቅ አለበት። ከውስጥም ከውጭ ኢትዮጵያኖች ይህን ጠንቅቆ ያውቃሉ ብዬ አምናለሁ። እያዩትም ነው። እነኚህ በብሔር መካከል በሃይማኖት መካከል ልዩነትን ግጭትን እየፈጠሩ ነው የሚውሉት። 24 ሰዓት ነው የሚሰሩት በዚህ ዙሪያ ያኮረፈ አካል ማለት ነው። በሌላ በኩል ደግሞ አገሬን ይወዳለሁ ህዝቤን ይወዳለሁ ጠንካራ ኢትዮጵያ ከተገነባች በምስራቅ አፍሪካ ላይ ጠንክራ ከወጣች እኔ እጠቀማለሁ የጋራ እጣፋንታችን በጋራ ነው ብሎ የሚያምን መንግስት መጥቷል። አሁን ተመስገን ነው ሀገራችን በጥሩ አመራር እጅ ላይ ወድቃለች። ህዝቤ ሀገሬ የሚል መሪ አለ። ሙስናን የተጸየፈ ብልሹ አሰራርን የሚጸየፍ ለሀገር ጥቅም በሀገር ጥቅም ላይ የማይደራደር 24 ሰዓት የሚሰራ የስራ ባህልን የቀየረ በተጨባጭ ውጤት የሚያመጣ አመራር እየተገለጠ ነው። ፍጹም ነው ማለት አይደለም። ይሄ ሁሉ የተወሰነ ችግር ክፍተት ይኖረዋል። ያን እየሞሉ የሚሄድ አመራር አለ። ስለዚህ ለሀገር የሚያስብ ሀገሬ ነው ሌላ ሀገር የለንም እጣፋንታችን በጋራ ነው የኢትዮጵያ ከፍታ ብቻ ነው የሚያዋጣ ከፍ ስንል በጋራ ነው ኢትዮጵያ ከተጎዳች ሁላችንም እንጎዳለን የሚሉ ዜጎች ኃላፊነት የሚሰማቸው ዜጎች የወል ትርክትን የራሳቸው አድርጎ መንቀሳቀስ አለባቸው። ቅድም እንዳልኩ ሀገር የምትጠፋው ብዙ ሰዎች ክፉ ስለሆኑ አይደለም ጥቂቶች 24 ሰዓት ክፋትን ስለሚሰሩ። ስለዚህ በጎ ሐሳብ ያላቸው ቅን ሐሳብ ያላቸው ከላይ ጀምሮ እስከ ታች ዜጎች በአንድነት መተባበር አለባቸው። የኔን ዝም ብዬ ሳወድስ መጠራጠር አለበት። ያንተን ብሔር ሳወድስ ሳጎላ ያንተን ሃይማኖት ብቻ ከፍ ሳረቅ መጠራጠር አለበት። ኢትዮጵያ ሕዝብ የሚያወድስን ከፍ ከፍ የሚያረጋን መጠራጠር አለበት። ከወንድምህ ጋር የሚያጋጭ ከሆነ ከሌላ ሃይማኖት ጋር የሚያጋጭ ከሆነ ከሌላ ብሔር ጋር የሚያጋጭ ከሆነ ኢትዮጵያን እያፈረሰ ነው። ኢትዮጵያ ስትፈርስ ደግሞ በጋራ ሁሉም ነው የሚፈርሱ። ኢትዮጵያ ፈርሳ ኢትዮጵያ ደክማ ኢትዮጵያ ተዋርዳ የሚከብር ብሔር የለም ሃይማኖት የለም ዜጋ የለም ግለሰብ የለም። ይሄ መሰመር ያለበት ጉዳይ ነው። ስለዚህ በዚህ እውነት ላይ ተባብሮ ሁሉም ቅን ሐሳብ መልካም ሐሳብ ያላቸው ዜጎች እንደ አንድ ሰው ተባብሮ 24 ሰዓት መስራት አለባቸው። ያን ስናረግ እነዛን በማሸነፍ መልካሙን ነገር በመድራችን ማሳካት እንችላለን ብዬ አስባለሁ። መልካም ዶክተር፣ እስኪ ወደ ሐዋሳ ስቱዲዮአችን እንሂድና እንደ አድዋ ካራማ